ሰላም ጤና ይስጥልን እንደምን ሰነበታችሁ ከዜናዎቹ ጋር ውሃ ጠጡ ነኝ። በአረብ ሀገር ላይ በስራ ተሰማርተው የሚገኙ የኢትዮጵያ ሴቶች የዓለም ቅመሞች ከሰኔ እስከ መስከረም ድረስ ዓመታዊ የእብደት ጊዜያችን ነው ብለዋል። በኢትዮጵያ ውስጥ የምትገኙ ቤተሰቦቻችን በተቻላችሁ መጠን በዚህ ወራት ውስጥ ወደኛ ባለመደወል ተባበሩን፣ ብርን ባለመጠየቅ ትተባበሩን ዘንድም ስሉም ተገልጸዋል። ማስጠንቀቂያም ካልሆነ ግን በዚህ ወራት ውስጥ ብንሰድባችሁና ብናስቀይማችሁ ጥፋቱ የእናንተ ነው እንጂ የኛ አይደለም ስሉም አስተውለናል። በስተመጨረሻም የማበዳችን ምክንያት የአረብ ሀገር ልጆች ትምህርታቸው መዘጋቱን ትምህርት ሲከፈትና እኛው ወደ ራሳችን ስንመለስ እንደውልላችኋለን፣ እስከዛ ግን ታገሱን ብለዋል። የአረብ ሀገር አንድ ልጅ ከመጠበቅ ይልቅ የኢትዮጵያ 100 ጦጣና ዝንጀሮ መጠበቅ በምን ጣዕሙ ስሉም አስተውለናል። በተጨማሪም ዝርዝሩን ውሃ እየጠጣችሁ የቅመሞችን ኮሜንት አንብቡም። በሌላ ጊዜ እስከምንገናኝ ራስዎትን ከዘረኝነትና ከብሔርተኝነት ይከላከሉም። ጨርሰናል።